ብየዋለሁ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው? ይሄ እኮ የራስሽን ሰው እንዴት ነው ጠይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው፣ ቪዲዮ አትስራ ምናምን አላልኩትም። ደግሞ ይናገር ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫዋለሽ አሁን እሱ እንዲናገር። ያው ምን ታርገ ይናገር። ግን ለሚናገረው ነገር ሌላ ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው እንዲህ ብላ ምናምን ሌላ ቤት ሄዳ ኮመንት ነው። በጣም ትጨቃጨቃለች፣ በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለ ሴቶችን ለኔም ያልሽኝ እሱም ያለኝ ሳስታርቃት የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች አስሬ ሼር ታደርግብኛለች። አስሬ በዋትሳፕ እንዲያትበል እንዲበል ባለትዳር ነኝ በል እንዲበል በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖ በል እንዲበል እያለች 10 ጊዜ ሜሴጅ ታደርግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን ሜሴጅ አስሬ እዚህ ጋር ጤው ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ምን ያለኝ እኔ ታረቁ ብዬ ስቆጣው ገባሽ? ነገር አስተካከለው አይብ ልንገርሽ 10 ጊዜ እየሄድኩኝ አላልኩም፣ ግን የሚለውን ነገር ይሄን ነገር አትበል ብየዋለሁ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው? ይሄ እኮ የራስሽን ሰው እንዴት ነው ጠይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው፣ ቪዲዮ አትስራ ምናምን አላልኩትም።